ሰማኸኝ በለው ባላገር የሚለው ቅጥል ስም ይወጣልኝ ራሴው በሰራሁት ሙዚቃ ነው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ተወዳጁ አርቲስት ሰማኸኝ በለው ከዚህ ዓለም በሞት እንደተለዩን መረጃዎች እየወጡ ይገኛሉ። እናም ሰማኸኝ በለው ከዚህ በፊት የሰራውን ድንቅ ስራዎችንና ኢንተርቪዎችን አብረን እንከታተላለን። እንግዲህ ለቤተሰቦቹና ለመላው አድናቂዎቹ በሙሉ መጽናናትን እየተመኘው ቀጥታ ወደ ቪዲዮ እንሄዳለን። ሰማኸኝ በለው ባላገር የሚለው ቅጥል ስም ይወጣልኝ ራሴው በሰራሁት ሙዚቃ ነው። እዚህ ካዛንቺስ አካባቢ አንድ ቦታ ላይ መብራት ዞን ቁመን አንድ ሎተሪ አዟሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው አይ ባላገር ይለዋል። ዝም ብሎ እንዲያየ ጋሽ የምትገዛይ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው? የምትገዛይ ከሆነ ግዛኝ ጠራኸኝ እንዴት ነው ሲለው አይ ባላገር ይገርማል ባላገር የት ነው ሀገር ይለዋል። ሀገሬ ምን አለ ከገዛ ግዛይ ሎተሪውን ይለዋል። አይ ባላገር እያለ ሲለው በቃ ጆሮስ ገባ። ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራት መለቀቀን እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያ ያለችው እሷ ጋር አንድ ጸጉር ቤት ጌታቸው ጸጉር ቤት ይባል ነበር። እሱ ጋር ገባው እንጂ እስኪስክቶ ወረቀትና እስኪቶ ስጠያልኩት ምን መጣለ ደሞ አለኝ። አይ አንድ ሀሳብ መጥቶልኝ ነው አልኩት። እዛ ቁጭ አልኩኝ ጸጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ሰሚ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጧት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ከዛን ጊዜ ጀምሮ ባላገር የሚለው ከተማውንና ገጠሬውን ማገናኘት ነበረብኝ። ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው። ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ ከንፈራችን አይወዛም። ይሄ ዘፈን መቼስ ውስጣችን በጣም አለ። እኔ ባላገርን በጣም አስተውሰዋለሁ። በየቦታው ነበር የምንሰማው ባላገር እንደው ትንሽ ብትላት ደስ ይለኛል። ሰማይ እውነት ያደኩ ገጠር ነው የተወለድኩት ባላገር ሰሜ ባላገር እሸትና ወተት ከማይጠፋበት ባላገር ሰሜ ባላገር አፈር ለሚበላው ገላ የማልሳሳ ባላገር ሰሜ ባላገር ምቾት አልፈልግም ኑሮ በገሳ ባላገር ነኝ አረ ባላገር አረ ባላገር ጎተራው ሙሉ ባላገር አረ ባላገር ሸርፋው ሙሉ ነው ባላገር አፈር ለሚበላው ለሚበሰብሰው አፈር ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነስ አረ ባላገር አመሰግናለሁ። አረጉዳ መጣሻው እንግዲህ ያን ከተማ ልጆች ነን። እሷ ቀበሌ 1 እኔ ቀበሌ 3 እኔ ግሻ ባይ እየሰራው እሷ ደግሞ የባህር ዳር አውራጃ ዮማ ተወዛዋዥ ነበረች። እዛኔ ላሰለጥን ሄዳለች ምግብ ሻይ ቤት ነበረች። ከስልጠና በኋላ ካፌ ተገናኘን። ገና እንዲህ ሳያት የሆነ ውስጥሽ ዝም ብሎ ስንጥቅ የሚያደርግ ነገር ታውቂያለሽ? እንዲህ አይነት ቁንጅና ባል አልኩ። በቃ ድንግጥ ያልኩ በቃ አበበ ቀጸላ የሚባል ጓደኛ አላት። እሱን ቀሰልኩ አስተዋወቀኝ አልኩት። በደንብ ዛትና ሻይ ቡና ልበላት አልኩት። እዛ እየፈራች ሻይ ቡና አለች። የመጀመሪያ ቀን አንድ ጮርናቄና አንድ ሻይን የተጋበዘችው። የሁለተኛው ቀን ደግሞ ለስላሳ አደገላት። ሶስተኛው ቀን ላይ ማስቲካ ተሰጣት። አለቀ ነገሩ። ልበልሽ እቴ ልበልሽ
ሆዴ ልበልሽን የልጅነት መልኬ አብሮ አደጌ ነሽ እሙንድነ ዘና በለ ፈታ በለ ዓለም ከንቱ ናት ይህች ዓለም ዘና በለ ፈታ በለ ዘና በየ ዘና ፈታ በየ ችግር አለ ወይ ዘና በየ ዘና ፈታ በየ ችግር አለ ወይ ዘና በለ ፈታ በለ ዓለም ከንቱ ናት ይህች ዓለም ዘና በለ ፈታ በለ ከንቱ ናት ይህች አንተ በሽተኛ ለምን ትይኛለሽ አንተ በሽተኛ ለምን ትይኛለሽ ተነሳብኝ ደግሞ ለምን ትይኛለሽ በሽታ አንቺ ነሽ ምን በሽታ አለብኝ ምን በሽታ አለብኝ የኔ ዓለምሽ ብያለሽ ወዳጅ ዘመዶቼም አበደ ቢሉኝ ወዳጅ ዘመዶቼም አበደ ቢሉኝ ባንቺ ጨርቄን ልጣል የኔ ዓለም ያዥኝ ያዥኝማ ያዥኝ ያዥኝ ጤነኛ ነኝ ያዥኝ ያዥኝቴ ያዥኝ ጤነኛ ነኝ ያዥኝ የመስቀል ወፍና አንቺ ልጅ ያው ናችሁ በዓመት አንዴ ብቻ ብቅ ትላላችሁ እናና ወርላና ደላንታ እናና ሳፈላልግሽ እናና በላስታ ሰቆጣ እናና ዙሬ ስቃኝሽ እናና ስለት የደርሶኝ እናና ደስ ያገኘሁሽ እናና እንቺ ተቀበይ እናና ልቤን ሰጠሁሽ እናና ሰንደል ብላየው እናና እሬኩም ዘመዳ እናና ደግሞ ምን ልስጥሽ እናና ከአንድ ልቤ ወዲያ እናና አረግና ነው እናና ዞማ ዞማ እናና ዲያው ዞማ ዞማ እናና ዲያው ዞማ ዞማ እናና ዲያው ዞማ ዞማ እናና ዲያው ዞማ ዞማ ሞቃሪባቼ አይዞሽ ዝቅ አርገሽ በይ ወንዴ እንዴ አሽሮላ
ተወዳጁ አርቲስት የሰማኸኝ በለው ቪዲዮ ባጭሩም ቢሆን ይሄንን ይመስላል። በድጋሚ ለቤተሰቦቹና ለመናው አድናቂዎቹ በሙሉ መጽናናትን እመኝላቸዋለሁ። ለዛሬ የነበረን ቪዲዮ ይሄንን ይመስላል። ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። አመሰግናለሁ።